ወደ ፐብጂ ሞባይል ሲጀመር ቻርጂት ላይ እስኪገባ ወዲያኛው ሞክረው ማለት ጉርቦ አንተንም ታውቁ አሁን ጨርሰው እየተመለሱ ነው። ሰባት ሰዓት እና ወደ ምሳ እንትን ውስጥ ገብቷል እኮ ገባ። አንተንም ታውቁ ኧረ እባክህ ቀስ ና እኛ ተማሪዎች ሄደን የመጣ እንዴት ነህ? ሁሉ ሰላም? አተረፍ ወፍ አገባም ነው። ኦሜጋ ሄድክ ተፈተንክ? ዝም ብለህ ታገጣለህ። የት ነው የምትገባው አንተ ስትጀምር? ቪክሪም ሊሆን ይችላል። ሲያስጠላ ሲጀምር ደህና ትምህርት ቤት አገባ። ያው እኛም ከደህና ትምህርት ቤት አይደለም የወጣነው ግን እና ክሩዝ ኦሜጋ ተፈተንክ? አትያማል ታብዳለህ ብቻ ምንድን ነው ያልከው? ኦሜጋ ክረምት ትማራለህ። ኦሜጋ አቀልዳ ስንት ያፍል ነው? ቆይ ወራስ ነው እና ምን ያስደ ለምንድን ነው የምትማር? ወይስ ለመግባት ነው የምትማር? እንደዛ ነው እንጂ የሚሆነው 11 እና 12 ብቻ እኮ ነው እንትን የሚገቡት ለመግባት ስንት ቢያስተምሩ ከይገል ስንት ቀን ነው ያስተምሩ? እስከ መስከረም ነው እዛው ተቀጥሏል። ያማል ምንድን ነው የምትለው? እና እስከ መስከረም ነው የሚገቡት በአጠቃላይ እስከ መስከረም 2 እና 2 ወር ያማል እንዴ? ከዛስ ጳጉሜ ምን ወሩን ቆጥሮ ነው እና ከዛ መስከረም ትገባለህ። አንድ ሳምንት አረፍክ ልትል ምን አይነት ሰው ነው አንተ? ሲጀምር ያማል ወይ የታክሲ እየተቀበልኩ እዚህ ኦሜጋ ተፈተን ተመዘገቡ። ስለ አተ ምንድን ነው የምታረው? መጠሪ በቼክ እና ሰጠኝ ፈካ ምንድን መጠሪ በቼክ እና ሰጠኝ እባክህ ትማራለህ ተባለ። ሊዮ አትበትሪው አበዳ አፈር ብላ ያማል። አውጣው ነው ያልኩህ እኮ አውጣ ምን ልትሸማ ነው? እንዳትሸማ አንድ ልጅ ሁለቱንም አድርግ። ጋይ ሁለቱንም ልዘርጋው? ዘርጋው ይበላል ትልሽ ኢቢሲ ሲኒማ እዚህ ቤት የማይቀ ቢሆን ኢቢሲ ሲኒማ ሹፍ አራሙሉ ዘርጋው በእናትህ አተ እቺን ቦርሳ የማን ነው? የቦርሳ ባዶን አድርገን የምታዋ ምን ማልጻፍክበትማ? አራኒ ጽፌበት ነበር። ዝበት ኤቢሲዲ ያርግበት አመለሰ። ስለ ባይብል አለ። ይሄ ደግሞ ስለ የት ነው የምትማሩት? እዛው ነው የጊታር ነው። ከዛ ደግሞ ስለ ሙዚቃ አለ። ጊታር ነው አቀለለ። ይሄ ስለ ኤዲቲንግ ነው፣ ፎቶግራፊ ነው። የኔን ከፍተህ ክረምቱን ትማሩት እንደዚህ ነው። ለሳምንት ነው የመጣው። ለሳምንት ሙሉ እና መቼ ትጀምር ነው የሚለው?
ኦሜጋ ብቻ ጀመር ምናምን ልጀምር ይችላል። አንተ ምን ያስጠላል? አይቷል ተማር ሲባል ይሄንን ይስላል። ኧረ ተምሬያለሁ። አንተ እንዴ ማማ ያው ሂድ ምሳ የስ ስበራ አራት አስቀምጥ ብላ ማን ይሰጥ እዛ ሰራ እስቲ አፍቃሪ ነው ለካስ። ኧረ ዝም በቃ ምን ያገናኘው አፍቃሪ? ኧረ ራሴ ሰርቼ ነው። እዛ አርት ፔሪድ አለ። አርት ፔሪድ ላይ አንተ ጀምር አሰራማ ምንድን ይሄ ያምራል። ኧረ ያምራል። ድሩንስ አይ ሊሰጣ አሁን ከኪያ ጋር ማለት ነው። ለካ በቃ በአካል በደንብ ምን ቤተልን ታዞራታል። እሷ ትምህርት ቤት ነው የሚገባው። ገሊላ ነው ኪያ ኪያ ገሊላ ሁለቱም ትክክለኛ ስሙ አንተ ኪያ ነው የምትያት ሲጀመር አንተ ልንገርህ እንትናት ምን ትመስላለች? ይሄን በስመ አብ ፀጉሯን ተቆርጣ ያሉ በስመ አብ ምን ፀጉሯን ተቆርጣ ስቶሪ አድርጋ ነው መሰለኝ የሆነ ጊዜ ሳይሆን ካሶተኒ ነው ማለት አቀልዳው እንደዛ ስለዚህ አንድ ክላስ ትማሩ የሰፈር ዱርዬ አንድ ክላስ ትማሩ እንጃ ተቀየረ። ኧረ እባክህ ትቀይራለህ። ዘር አጠገቧ ካልተቀመጠ እንደሚወጣ ለሱ አሰጣኝ ይላል። እናልኩ ማለት አንድ ሳምንት ተማሪና ዝም ብለሽ ያኔ ጀለሶች እኮ አሁን እንትን ለማድረግ ነው ለማስገባት እኮ ነው። ክረምቱም ትማሩ ክረምት ተማርክ ማለት ገባህ እንደማለት ነው እኮ ተማርና ገባ በቃ አለቀ እኮ የሆነ ሁለት ሳምንት ምናምን ስምን እንትን በል በስራ ዝም ብለሽ ተማሪ። ከዛ በኋላ በቃ ከፈለሽ እየቀጣት ነው ወይም እንትን አንድ ሳምንት ሁለት ሳምንት ብቻ እንትን ነው በተከታታይ ገባል። ከዛ በሳምንት ሁለቴ ትገባለህ። አትተውቶ ብላ ቆይ ላሳይ ኧረ ለሳጅ መድኃኒዓለም እናትን ብለህ ብላ እንዲሳና ተፈለ ለማን አልሄድክም እንዴ? ሲያስጋብጥ እንስሳን ምን እንዳለኝ ንገር። አራት ሰዓት ወጣለሁ ምናምን አለ። ከዛ አራት ሰዓት ወጥቼ ከዛ ወደ ምግብ ቤት ሄዳለሁ ምናምን አለ። ወደ ምግብ ቤቱ እኮ ወደ ምግብ ቤቱ አራት ሰዓት ወጥቼ ወደ ምግብ ቤቱ ሄዳለሁ ምናምን አለ። አራት ሰዓት ተኩል እኮ ወጣሁ ማለት ወጣሁ። ከዛ መንገድ ላይ አስገብት አራባክ ከዛ ተመለሳችሁ። አሁን ይደርሱ ነበረ። አሁን ጨርሰው እየተመለሱ ነው እንጂ ከምን ይዘህ ሰባት ሰዓት አንጨርሳለን ያለው እየደረስን ነው እንዴ? ገነዛ ኧረ እዛ ብንሄድማ ገና ጭራሽ እየሄድን ነበር። ተቆርጠ ባለፈው እዚህ ጋር ይታይ በኋላ ደርሰን እና ምን አገባ ባለፈውም ካለቀ በኋላ ደርሰን እቺ እንደዚህ በላበላ ደስ ሲል ስለ ሳሎን ውስጥ ብቻህን በልተህ ስትወጣ በጣም ደባሪ ነው። ማርያም ብቻውን የማይደብረው ና ወክስ ጀምር ያማ ያኛው ነሽ ተማሪ አይደል? እዛ በር ላይ ግቡ ምናምን የሚለው ወደ ፐብጂ ሞባይል ሲጀመር ፈተናውን ሰርታል እንዴ? ከራሴ በቼክ ነበርኩ። ሌላ ሰው አልነበረም። ስንት ትምህርትን ይሰራ? ስለ ኬጂ እና አንደኛ ስንት ትምህርትን ይሰራ? ስልክህን ይዘህ አትሄድም? ይዘው ሄደህ ጂቢቲ አልሰራም ነበር። ገብርኤልን ያሰራል። በማን በዛ ጂቢቲ ላይ እስኪገባ መድኃኒዓለም ሞክረህ በልኛ መድኃኒዓለም አንደኛ ዋፍ የለ በዳታ ደግሞ ስታክ በስታክ አፑም ለቻት ጂቢቲ ነው። አይ ጎግል ምሺ
ጉርቦ እንኳን ሙሉ አልተቆረጠ